እሺ ሰላም እንዴት ናችሁ? ዛሬ የምናየው ባለፈው የቀጠለውን ሀሳብ የምንመለከት ይሆናል። በምዕራፍ 8 ጀምረን ይኸው እዚህ ሶስተኛው ክፍል ላይ ደርሰናል ማለት ነው። ባለፈው ያቆምነው ፒስ ዲሞክራሲ ኤንድ ኢኳሊቲ ኦፍ ኔሽን ኤንድ ኔሽናሊቲ። ባለፈው ያየን እንደነበረው ኢትዮጵያ ከ1991 በኋላ ሀገሪቷ የነበረው መንግስት የሄደበት ያለው ያመጣቸው ስትራቴጂዎች ኮንስቲቱሽኑን ሪቫይዝ ማድረግ እንደገና መጽሐፍ እንደዛን የመሳሰሉ ነገሮች የተደረጉ እንደነበረ ያወራን ነበረ እና በዚህ ጊዜ ይሄ የተጻፈው ህገ መንግስትም ተግባር ላይ እንዴት ነው? ኤሌክሽን ላይ እንዴት ነበረ? ያው እንደ ህገ መንግስቱ ነው ወይስ አይደለም? ኢፒአርዲኤፍ ስንት ሁሉንም ማለት በሚቻል ሁኔታ በ2005 በ2000 በ2000 በ1995 ጀምሮ እስከ 2015 ድረስ ይሄ መንግስት ሳይሸነፍ መቀመጫውን በህዝብ ተወካዮች ምክር ቤት ይዞ እንደቆየ አውርተን ነበር። እና ይሄ ደግሞ ሰላም ዲሞክራሲ ኢኳሊቲ በብሄር ብሄረሰቦች ዘንድ እንዴት ይታይ ነበር በዚህን ጊዜ የሚለውን ሀሳብ እናያለን። There was relative peace in Ethiopia under the EPRDF before the outbreak of Ethio-Eritrean War. ኢትዮ ኤርትራን ወይንም የኢትዮጵያና የኤርትራ ጦርነት ከመጀመሩ በፊት በኢፒአርዲኤፍ ስልጣን ላይ በነበረባቸው ጊዜያት ኢትዮጵያ አንጻራዊ ሰላም የሰፈነባት ነበረች። Therefore, the peasants could till their lands without serious problem. እናም እነሱ በወቅቱ አንጻራዊ ሰላም ሰፍኖ በነበረበት ወቅት ፒዛንቶች መሬታቸውን በሰላም ከባድ ነገር ሳያጋጥማቸው ያርሱ ነበር። The Ethiopian who were engaged in various professions were able to do their jobs with relative ease. ኢትዮጵያዊ የሆነ እያንዳንዱ በተለያዩ ስራ ዘርፎች ላይ ተስማራው ስራውን በአግባቡና በስርዓቱ እየሰራ የነበረበት ነው። በአንጻራዊ ነው ይሄ ሁሉ። እናም under the EPRDF government the previous forced conscription of young people for national military services was abandoned. ስለዚህ በኢፒአርዲኤፍ ገቨርንመንት ስር በዋናነት በፊት በኃይል ነበር ወጣቶች ወደ ሚሊተሪ ይሄዱ የነበረው ወደ ውትድርና የሚካሄደው በጉልበት በግድ ነበር እና ከፊት ከነበረው ይልቅ በዚህን ጊዜ በፈቃደኝነት ወታደራዊ አገልግሎት ለመስጠት ወጣቶች ይንቀሳቀሱ እንደነበረ እንዲሁም the question of democracy was also repeatedly raised in Ethiopia more than ever before under EPRDF government. ስለዚህ ይሄ ከጊዜ ሂደት በኋላ ደግሞ የዲሞክራሲ ጥያቄ ህገ መንግስቱ የ1991 ሪቫይዝ ሲደረግ ወይንም እንደ አዲስ ሲጻፍ የተጨመረበት ሁማንና ዲሞክራቲክ ራይት የሚባለው ሀሳብ በዋናነት ያኔም አውርተናል። እሱ ነበርና ነገር ግን በዚህ ዲሞክራሲ የሚለው ነገር ላይ ተደጋጋሚ ጥያቄዎች ይነሱ ነበር ከወትሮም በበለጠ በዚህ መንግስት ወቅት ማለት ነው። It seems that the ordinary people of Ethiopia focus only on the right part of democracy rather than the obligations that are associated with democracy. እና ምንም እንደሚመስል በኢትዮጵያ ህዝብ ዘንድ በኦርዲነሪው ህዝብ ዘንድ ምንድነው በዋናነት ፎከስ የሚደረገው መብት ላይ ነው። ዲሞክራሲያዊ መብት ላይ ነው ከግዴታዎች ይልቅ ዲሞክራሲ ሲባል መብት ብቻ እንደሆነ እንደዛ ነበረ ግንዛቤው ግዴታ የሌለበት አይነት ሀሳብ ነበረ። እናም in fact same opposition groups and their leaders claim the EPRDF democracy was pseudo or nominal democracy and that it was never genuinely implemented.
ይሄ ደግሞ በግልጽ በኢትዮጵያውያን ዘንድ ግሩፖች ተፈጥረው እየተቹበት የነበረ ነው። የፒዲአርኤፍ ዲሞክራሲው ምን አይነት ዲሞክራሲ ነው? በወረቀት ላይ ያለ ብቻ በስሙላ እዛ ወረቀቱ ላይ የተጻፈ በተግባር የሌለ እንዲሁም ፍጹምነት የጎደለው ዲሞክራሲ ነው በሚል ይታሰብ ነበር። they argue that freedom from speech and associations were only on paper and not particularly implemented። ስለዚህ አንዳንዶች እንደሚተቹት ከሆነ ፍሪደም የመናገር ነፃነት አሶሲዬሽን ዊዝ ኦንሊ በቃ በወረቀት ላይ የሰፈረ እንጂ በተግባር ላይ የሌለ ያልተተገበረ እንደሆነ ይተቹ ነበር። ፒፕልስ ዌር ኢምፕሪሰንድ ፎር ዋት ዘይ ሴድ ታውት ኤንድ ዲድ። ስለዚህ ምንም ጊዜ ህዝቡ የፈለገውን ነገር ቢናገር የፈለገው ነገር ቢያስብ የፈለገው ነገር ቢያደርግ ምንድነው የሚደረገው? ይታሰር ስለነበረ ይሄ ዲሞክራሲ የተተገበረ አይደለም በሚል ይተቻል ማለት ነው። although the right of the majority were recognized the right of the minority people ምንድነው? በአብዛኛው የትላልቅ አካላቶችን ሀሳብ ሪኮግናይዝ ማድረግ ቢቻልም የእነዚህን ደግሞ የማይኖሪቲውን ህዝብ ሀሳብ ማክበር ግን አልተቻለም። ፓርቲኩላርሊ ዞስ ሁ ዌር ሊቪንግ አውትሳይድ ዜር ሪጅን ዌር ኖት ዱሊ ሪስፔክትድ። ስለዚህ ከክልላቸው ውጪ ከተወለዱበት ብሔረሰብ ውጪ ለሚኖሩ ዜጎች ደግሞ ይሄ የበለጠ አስከፊ ነበር። ያ ማለት እነሱ ነገር አልተከበረም። ማይኖሪቲ ናቸው በሄዱበት የተወሰኑ ስለሆኑ አብዛኛውን ጊዜ ትኩረቱ የሆነ ነገር ቢመጣም ጉዳቱ የሚደርሰው በነዛ ሰዎች ላይ ነው ማለት ነው። unlike the majority who were thought to be owners of the region, the minority settlers were in most cases denied the right to learn, get a trial and work using their vernacular languages። ምንድነው? አብዛኛውን ጊዜ በማጆሪቲው ህዝብ ያ ማጆሪቲ የምንለው ምንድነው? ራሳቸው በዛ አካባቢ ተወላጅ የሆኑ ህዝቦች በተቃራኒ መልኩ እነዚህ ማይኖሪቲ የምንላቸው ከሌላ ሀገር መጥተው የተቀመጡ ህዝቦች በአብዛኛው መብት ይነፈጉ ነበር። የመማር መብት የተለያዩ ነገር የመሞከር እንዲሁም የራሳቸውን ቋንቋ ተጠቅሞ እየተናገሩ እንደፈለጉ እንዳይሆኑ በዛ አካባቢ የሚነገረውን ቋንቋ እንዲችሉ የግድ በቃ እንደዚህ አይነት ነገሮች ላይ ተጽዕኖ ይደረግ ነበር። ይሄ ያው የምናውቀው ስለሆነ ያው ግልጽ ነው። ኢንፋክት ዲሞክራሲ ኢን ኢትዮጵያን ኢዝ ስቲል አት ኢትስ ኢንፋንሲ። ስለዚህ በግልጽ ደግሞ እንደምናየው ኢትዮጵያ ውስጥ ዲሞክራሲ የሚባለው ነገር አለ እንጂ አላደገም። ገና ጨቅላ ነው ነት ላይ ነው ያለው ገና እንደ በጽሁፍ ደረጃ እንጂ በተግባር ደረጃ የለም ማለት ይቻላል። FDR governments has made a serious attempt to guarantee the equality of nationalities and peoples። እናም በፌደራል ገቨርንመንት በዋናነት አቅጣጫ ያስቀመጠው እነዚህ የኔሽኖች ናሽናሊቲዎች እና ፒፕል ብሔር ብሔረሰቦችና ህዝቦች እኩል ናቸው የሚለውን ለማረጋገጥ ያው እነዛ ነገሮች ላይ እየሰራ ነበረ ነው። ኖ nationality or peoples were recognized to be neither inferior nor superior to others። ስለዚህ እንደምናውቀው እንደምናስበውም ደግሞ እያንዳንዱ ብሔር እያንዳንዱ ብሔረሰብ እያንዳንዱ ህዝብ ምንድነው? እኩል ነው። የታች የለም የበላይ የለም የበታች የበላይ እንዲሁም ሌላ የለም ሁሉም ደግሞ እኩል ነው ማለት ነው። this is manifested by the recognition of all nations and nationalities for self determination, the right to get education and trial in one's own vernacular or mother tongue languages። ስለዚህ የራሱን ሀሳብ የፈለገውን ነገር የተኛውን ብሔር ብሔረሰብ የሆነ ሰው የራሱን በራሱ የመወሰን የሀሳቡን የመግለጽ በፈለገው በዛን በነበረበት አካባቢ የትምህርት እድል ማግኘት እንዲሁም የፈለገው ነገር በራሱ ሀሳቡን በራሱ ቋንቋ አፉን በፈታበት ቋንቋ
መናገር የሚችልበትን ሀሳቦች ያስቀምጣል። ይሄ የኢፌዴሪ መንግስት ፖለቲካል ፓርቲስ ኤንድ ናሽናል ኤሌክሽን ፖለቲካል ፓርቲዎች እና ብሔራዊ ምርጫ ምን እንደሚመስል እናያለን። ስለዚህ ኢትዮጵያን አንደር ዘ ደርግ ራይም employed a system of one party politics and no parties except for the ruling VPE parties as allowed to take part in election። ስለዚህ በደርግ ጊዜ በደርግ ባይዘው ህገ መንግስቱም አገልግሎት የማይሰጥበት ጊዜ ነበር። ይሄ በዋናነት ወታደር የሚመራ ጉልበተኛ መንግስት ነው። በመጀመሪያ አካባቢ በጣም በህዝቡ ዘንድ ያው የነበረውን ኢምፔሪያሉን በመገልበጡ እና አንዳንድ ሪፎርሞችን በማድረጉ በጣም በህዝቡ ዘንድ ተወዳጅ ነበር እና በሂደት ነበር የተቀየረው። ተቃርኖ እርስ በርስ እየፈጠሩ ከዛ መገዳደል ከዛ ተቃራኒ ከወጣ ያንን ማድረግ የጀመሩት በጊዜ ሂደት ነበር። እና ይሄ ምንድነው? ፖለቲካው በደርግ ጊዜ ኢትዮጵያ በደርግ መንግስት ስር በምትተዳደርበት ጊዜ ብቸኛው ገዢው ፓርት ብቸኛው የሚመራው እሱ ብቻ ነበር። ሌላ ከሚገዛው ወይንም ስልጣኑን ከያዘው ፓርቲ ውጪ ሌላ ተቃራኒ ወይንም ሌላ የሚተች እንዲሁም ሌላ ለምርጫ የሚቀርብ እንደዛሬው እንትና እየተባለ ምረጡን እያሉ የሚመጡት ሲፈልጉ ድንች ሲፈልጉ ዶሮ ያመጡ ምልክታችን ነው የሚሉት እነዛም የሉም ነበር። በፈለጉ በወቅቱና አንድ ገዢ ፓርቲ ብቻ ይኖር እንደነበረ ይሄ የእውነት ሀቅ ነው። It contrasts the EPDRF-led government introduced a multi-party system and number of the political parties began mushrooming። ስለዚህ ከዛ ጋር ሲነጻጸር ኢፒአርዲኤፍ ስልጣኑን ከያዘ ኢፒአርዲኤፍ የሚመራው መንግስት ምንድን ያደረገው ማለት ነው? ፍሮም ዋን ፓርቲ ሲስተም ቱ መልቲ ፓርቲ ሲስተም ቀይረው እና ከዛ በኋላ ደግሞ ፖለቲካል ፓርቲዎች እንደመና ነው በቃ ተንሰራፉ። በጣም በብዙ ቁጥር ፓርቲዎች እንደወጡ ባለፈው ምርጫ ሲሆን እንዴት እንደነበረ አይተናል። ተቃርነው 1995 ምርጫ ከነበረው 2000 ላይ ያልተሳተፉ 2005 ላይ የጨመሩ 10 ላይ የተጨመሩ እንደዛ እየሄዱ እንደነበረ አይተናል። ስለዚህ በጣም በዛ ብለው መልቲ ፓርቲ ሲስተም ፒአርዲኤፍ ያው ውጤት ላይ ለውጥ ቢያመጣም የሚያሸንፈው ገዢው ራሱ ነባሩ መንግስት ቢሆንም ግን ፓርቲዎቹ እንደፈለጉ የበዙበት ጊዜ ነበር። although multi-party system was promised by the EPRDF-led government that led Ethiopian for more than 2 decades and half. There was multi-party system rather than single dominant party system of the EPRDF። ስለዚህ በወቅቱ የነበረው መልቲ ፓርቲ ሲስተም ነው። አብዛኛውን ጊዜ እነዚህ መልቲ ፓርቲ ሲስተም የምንላቸው በጣም ብዙዎች ቢሆኑም እነዛ ደግሞ ኢትዮጵያን ለመምራት more than 2 decades and half ያ ማለት 27 ዓመት 25 ዓመት አካባቢ ምናምን የሚመራው ያ የመጀመሪያው መንግስት ነበር። እነዛ መልቲ ፓርቲ ሲስተም ይኑር እንጂ ተቀያይረው እንደነበሩበት there has no the multi-party system rather than single dominant party system of the EPRDF። ስለዚህ ይሄም እንደሚያሳየን በምርጫ ላይ ለውጥ አልመጣም። መልቲ ፓርቲ ሲስተም አለ ተባለ እንጂ በሚኖረው ምርጫ ላይ ምንም አይነት ለውጥ የመጣ እንዳልነበረ በወቅቱ። ስለዚህ ይሄ መልቲ ፓርቲ ሲስተም አለ ሊያሰኝ ብቻ አይችልም በወረቀት ደረጃ በሀሳብ ደረጃ እንጂ የምርጫ ውጤት ለውጥ እስካልመጣ ድረስ ይሄ ነገር ያው አፕላይ በስርዓት ተደርጓል ማለት ይከብዳል ማለት ነው። ስለዚህ የኢትዮጵያና ኤርትራ ጦርነት ደግሞ ምን ይመስላል የሚለውን ሀሳብ ስናይ the Ethio-Eritrean war that broke out in 1998 was apparently boundary disputes that took place between Ethiopia and Eritrea። እንደምናውቀው በኢምፔሪያል ዘመን ኤርትራ ለመገንጠል በብዙሃ ፓርቲዎች እንዲሁም
በሀገሪቷ ውስጥ በግብጽም ሆኖ የግብጽ የኤርትራ ዜጎች ለመገንጠል ሲታገሉ እንደነበረ፣ አንዳንዶቹ ደግሞ ወደዚህኛው ግሩፕ ደግሞ ወደ ኢትዮጵያ ለምን እንገንጠላለን በሚል እንደነበሩ፣ እንዲሁም ጉዳዩን ደግሞ ዩናይትድ ኔሽን በጣልቃ በመግባት ከ5 ሀገራቶች እነ ጓትማላ፣ እነ ሳውዝ አፍሪካ፣ እነ ፓኪስታን የመሳሰሉ ሀገራቶች በዛ መጥተው ጥናት ዩኤንን ወክለው ጥናት ካደረጉ በኋላ ከኢትዮጵያ ጋር ፌዴሬሽን ሆና እንድትቆይ በ1953 አካባቢ መወሰኑ ይታወቃል። ከዛም በኋላ ደግሞ በተወሰነ ጊዜ በኋላ ይሄንንም ድጋሚ አሁንም በተቃውሞ ከኢምፔሪያሉ ጋር እንደዚህ አይነት ግብግብ እንደነበረ ይታወቃል። እና ከዛን ኢትዮጵያና ኤርትራ ጦርነት አድርገዋል በ1998። ይህም በዋናነት ምንድነው የድንበር ወይንም ሀገሪቷ ያው ድሮ ከኢትዮጵያ ጋር በጣም የተቀራረበች ስለነበረ አብዛኛው ዜጎች አሁን ለምሳሌ ከትግራይ ህዝቦች ጋር መመሳሰልም ስላለ በዛ ኤሪያ ላይ ምንድነው የሚሆነው ማለት ነው ግጭት ተነስቶ ነበር። መቼ? በ1998 on 6 May 1998 the Eritrean forces launched a military assault on the disputed territory of ባድሜ። ስለዚህ በዋናነት ይጋጩበት የነበረው ቦታ ባድሜ የሚባል ቦታ ነበረ። ስለዚህ በ1998 በሜይ 6 በ1998 ላይ የኤርትራ ኃይል በኢትዮጵያ ላይ ማለት ነው በዚህ በሚጋጩበት በባድሜ ላይ ጦርነት እንደከፈተ፣ እንዲሁም ኮንሲኩዌንትሊ on the 16th of May 1998 the Ethiopian forces launched a counter offensive against the ኤርትራን ፎርስ። ስለዚህ መጀመሪያ ቀድሞ በሜይ 6 ላይ የከፈተው ጦርነት መጀመሪያ በዛ በባድሜ አካባቢ የኤርትራ ኃይል ነበረ። በተከታይነት ደግሞ ኢትዮጵያ ደግሞ መልሶ ለማጥቃት ወይንም ለመከላከል ሲል በ13 በዛው ወር በሜይ ወር በ1998 ኢትዮጵያ ደግሞ እንደገና ጦርነት በኤርትራ ላይ እንዳወጀች እናያለን። The USA and Rwanda sought to mediate between the two warring states and prepared a peace plan proposal calling for the immediate evacuation of the invading Eritrean troops from the disputed regions። ምንድነው ዩኤስኤ እና ሩዋንዳ በዋናነት ይህን ቦታ ላይ የሚደረገውን በዚህ በኢትዮጵያና በኤርትራ መሀል የሚደረገው ጦርነት እንዲቆም ሚዲዬሽን ወይንም ለማስታረቅ ሞክረው ነበር። ይህንንም ደግሞ ሲያደርጉ የሰላም ፕሮፖዛል አቅርቦ ነበር። በዋናነት ይሄ ደግሞ በፍጥነት ኤርትራ ከባድሜ የተጣሉበት ቦታ ከባድሜ በፍጥነት ለቃ እንድትወጣ። እዚህ ጋር እንድታስተውሉ የምፈልገው ነገር ምንድነው ኮዝ ኦፍ ዋር ተብሎ ብትጠየቁ ኢትዮ ኤርትራን ዋር ላይ ምንድነው ኮዙ ብትባሉ የባውንደሪ ችግር ወይንም የድንበር ላይ የነበረው ችግር እንደሆነ፣ ይሄም በዋናነት ባድሜ የምትባል ቦታ ላይ የተፈጠረ አለመግባባት እንደሆነ ያው መያዝ ያስፈልጋል። ስለዚህ እዚህ ጋር ሩዋንዳ እና ዩኤስኤ ይህንን ጉዳይ ለማሸማገል ሞክሮ ነበረ። በዚህም ጊዜ ኤርትራ ቀድማ ነው ያው በሜይ 6 ላይ ነው ጦርነት ያወጀችው ባድሜን መቆጣጠሯ። ከዛ በኋላ ከባድሜ እንድትወጣ በማሳሰብ እንዲስማሙ ለማድረግ ሞክራ ነበር። Unfortunately, however, the Eritrean government was not willing to accept the peace offer። ስለዚህ በአጋጣሚ ወይንም ኤርትራ መንግስት በወቅቱ ያንን ቦታ ለቆ መውጣት አልፈለገም ነበር። ስለዚህ the government of President ኢሳያስ አፈወርቂ instead called for the demilitarization of all disputed area along the common borders to be overseen by neutral monitoring forces and direct talks። ስለዚህ የኢሳያስ አፈወርቂ መንግስት እኔ ለቀቄ ከሚወጣ እኔ ሙሉ ለሙሉ ከባድሜ አልወጣም፣ ነገር ግን በዛ ፈንታ ምን ይደረጋል? ዲሚሊታራይዜሽን ሁሉንም እኛ የምንጋጭበትን ድንበር ከባድሜ ጭምር በዛ በድንበር ዙሪያ ላይ ዲሚሊታራይዝ ይደረግልን። ይሄን ደግሞ እንደ ኒውትራል የሆነ ፎርስ ነው እዛ መቀመጥ ያለበት።
በሚል ነው። የኢትዮጵያም ወታደር ከዛ አይቀመጥም፣ የኤርትራም ወታደር ከዛ አይቀመጥም። ነገር ግን ኒውትራል የሆነ ሞኒተሪንግ ፎርስ እንዲሆን በሚል አወራ ማለት ነው። ስለዚህ following the refusal of the Eritrean government to accept the USA Rwanda's peace plan, ኢትዮጵያ decided to take its own measures። ስለዚህ መጀመሪያ ኢትዮጵያ አስታርቃለሁ በሚል ዩኤስኤና ሩዋንዳ ሀሳባቸውን ሲያቀርቡ ኤርትራ ከባድሜ እንድትወጣ ብትላትም ስላልተስማማች እኔ የሚወጣ ከሆነ ይህ ቦታ በኒውትራል ፎርስ ይጠበቅ፣ ዲሚሊታራይዝድ ይደረግ በሚል ኢሳያስ አፈወርቂ ሳይስማማ ሲቀር በዚህ በዩኤስ ሩዋንዳ የሰላም ሀሳብ ኤርትራ ስላልተስማማች ኢትዮጵያ ደግሞ የራሷን የሆነ እርምጃ ለመውሰድ ተገደዳለች ማለት ነው። ኦን 22 ፌብሩዋሪ 1999 ኢትዮጵያን ላውንችድ ማሲቭ ሚሊተሪ ኦፌንሲቭ አገኒስት ዘ ፎርስ ኦፍ ኤርትሪያን ቱ ሪስቶር ባድሜ። ስለዚህ በ22 ፌብሩዋሪ 1999 ላይ ኢትዮጵያ ደግሞ ማሲቭ የሆነ ትልቅ የማጥቃት ዘመቻ በኤርትራ ላይ አደረገች። ከዛ ምን ለማድረግ ነው? ባድሜን ቅድም በኤርትራ ስር የነበረውን ባድሜን ለማስመለስ አደረገች ማለት ነው። ኢትዮጵያን ካውንተር ኦፌንሲቭ አልሶ ናውን አስ ኦፕሬሽን ሳንሴት። ስለዚህ ይሄ ደግሞ በዛን ጊዜ ባድሜን ለማስለቀቅ የወሰደችው እርምጃ ኦፌንሲቭ ኦፕሬሽን ሳንሴት ይባላል ማለት ነው። ስለዚህ the Ethiopian military assault was successful and the Ethiopian troops managed the controls most of the contested territories including Badime and Zalambasa. On May 25 Ethiopian declared that the war was over። ስለዚህ በዛው በሜይ ውስጥ በአመትና ከምናምን በኋላ ማለት ነው ድጋሚ 1998 ጦርነቱ ጀመረ። ይሄ ገና ሜይ 25 ድጋሚ በአመቱ በ1999 ነው ማለት ነው። ስለዚህ ኢትዮጵያ ደግሞ በወቅቱ ኦፕሬሽን ሳንሴት ተሳክቶላቸው በስኬት ባድሜንና ዛላምባሳን ጨምሮ የተወረረውን አካባቢ መቆጣጠር ቻሉ ማለት ነው። ስለዚህ በሜይ 25 ጦርነቱ እንዳበቃና ኢትዮጵያ እንዳሸነፈች ማን ነው ማለት ነው? የኢትዮጵያ መንግስት አወጀ ማለት ነው። ከዛን ደግሞ the casualties of the Ethio-Eritrean war were heavy። ስለዚህ በዛው ኢትዮጵያና ኤርትራ ጦርነት ውስጥ የነበሩ ውድመቶች በጣም ከባድ ነበሩ። tens of thousands of combatants were killed on both sides and many more were wounded። ስለዚህ 10,000 እና ከዛ በላይ የሆኑ ወታደሮች በሁለቱም በኩል የሚዋጉ ወታደሮች ህይወታቸውን አጥተዋል። on June 2000 Prime Minister መለስ ዜናዊ and President ኢሳያስ አፈወርቂ agreed to the comprehensive peace agreement and binding arbitration of the disputes under the Algiers agreement። ስለዚህ ይሄ ደግሞ በዋናነት በ2000 ላይ ፕራይም ሚኒስትር መለስ ዜናዊ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስምምነት አደረጉ ማለት ነው። ይሄም ምን ላይ ነው ያደረጉት ማለት ነው? ሰላም በሁለቱም ሀገር መካከል ጦርነቱ አብቅቷል። ስለዚህ ሰላም እንዲሰፍን እንዲሁም በነዚህ ዲስፑት ኤሪያዎች ላይ አውርተው ስምምነት ላይ ደርሷል። ይሄ ደግሞ ምንድነው የሚባለው? አልጀርስ አግሪመንት በሚባለው ስምምነት ሁለቱም ተስማምተው ነበር ማለት ነው። በ2000 ዓ.ም in July 2000 the United Nations Security Council adopted resolution 1312 and 25 km wide temporary security zones was established within Eritrean patrolled by the United Nations massive in Ethiopian and Eritrean and over 16 country በጁላይ ወር ላይ በነሐሴ ሐምሌ ነው መሰለኝ ሐምሌ ወር በ2000 ዓመተ ምህረት ላይ ዩናይትድ ኔሽንስ ሴኩሪቲ ካውንስል ያው ይሄ በዋናነት ሴኩሪቲ ካውንስል የሚባለው የዩናይትድ ኔሽን ስለ ሰላም ስለ ደህንነት የእያንዳንዱ ሀገራቶች መሀል ያለውን ነገር ሚዲየት በማድረግ የሚታወቅ ክፍል ነው። እና ምን አደረገ? በአንድ ሪዞሉሽን 3012 እና የሚለውን የራሳቸው የሚሰሩበት አሰራር ላይ
1312 የሚሆኑ ማለትም ሪዞሉሽን እንደ ህግ እንትን ያለው አለ። ስለዚህ 25 ኪሎ ሜትር ስፋት ላይ ያለው ማለት በኢትዮጵያና በኤርትራ ድንበር መካከል 25 ኪሎ ሜትር ክፍተት ወስደው ከዛም ቴምፖራሪ ሴኩሪቲ ዞን በማለት ጊዜያዊ ደህንነት ምክንያቱም ይሄ ጦርነት አሁን ድጋሚ እንዳይነሳ በዛ ህዝብና በዚህ በኩል ባለው ህዝብ መካከል ሌላ ኃይል ልክ ቅድም ኢሳያስ እንዳቀረበው ሀሳብ ማለት ነው። ስለዚህ መሃል ላይ ዲሚሊተራይዝ የኢትዮጵያም ወታደር አይኖርም የኤርትራም ወታደር አይኖርም ነገር ግን መሃል ላይ ሌላ ኃይል መኖር አለበት የሚለውን ሀሳብ በማጽደቅ ምንድነው ያደረጉት ማለት ነው። የኤርትራን ኢትዮጵያ ውስጥ ሳይሆን በኤርትራ ውስጥ 25 ኪሎ ሜትር በመውሰድ ምን አደረጉ ማለት ነው። ቦታው በዩናይትድ ኔሽን ሚሽን ላይ ኢትዮጵያና ኤርትራ ያው በእነሱ መካከል የሆነውን አንድ ድርጅት በማቋቋም ፓትሮልድ ሚሽን የሆነ በማቋቋም ከ60 ሀገራቶች የተወጣጡ ወታደሮች በዛ ቦታ ላይ በማስፈር ዩኤንኤምኢኢ ዩናይትድ ኔሽን ሚሽን ኢን ኢትዮጵያ ኤንድ ኤርትራ በኢትዮጵያና በኤርትራ ዩናይትድ ኔሽን ሚሽን በማለት ምንድነው ያደረጉት ከ60 ሀገራቶች ወታደሮችን አምጥተው በቦታው አስፍረዋል ማለት ነው። ኦን ዲሰምበር 12 2000 ፒስ አግሪመንት ዋዝ ሳይንድ ባይ ዘ ቲዩ ገቨርንመንት። ስለዚህ አሁን ደግሞ በዲሰምበር ያው ቅድም አልጀርስ አግሪመንት ላይ እንዳየነው 2000 በዲሰምበር 12 ምንድነው የሆነው የሰላም ስምምነት በሁለቱም ሀገራቶች መካከል ተፈርሟል። ከዛም በኋላ ኦን አፕሪል 13 2002 the Ethio-Eritrean Boundaries Commission that was established under the Algiers Agreement is in collaboration with the President Court of the Arbitration in the Hague issued final and binding verdict እናም በ13 አፕሪል ቅድሙ ኢትዮ ኤርትራን ባውንደሪ ኮሚሽን እንዲሁም የአልጀርስ አግሪመንትን በመስረት ቋሚ የሆነ ዘላቂ የሆነ አርቢትሬሽን በቦታው ላይ እስከመጨረሻው ነገር በሚቀርፍ ሁኔታ ባውንደሪ ሊሚቴሽናቸውን ያስተካከሉበት ነበር። the ruling awarded same territories to each sides but ባድሜ was awarded to ኤርትራ። ስለዚህ በዚህ ስምምነት መሰረት አብዛኛው ሩሊንግ የሚሆኑ ቴሪቶሪዎች በእያንዳንዱ ሳይድ ያለው በዚህ ወደ ኢትዮጵያ እንደሆነና ባድሜ ደግሞ ለኤርትራ እንደተሰጠ እንዲሁም but the signing of the Algiers Peace Agreement and the decision of Ethio-Eritrean Boundaries Commission could not bring peace። ስለዚህ ይሄ እስከመጨረሻው በሰላም ባይጠናቀቅም ያው በሰላም መጨረሻ ላይ ሰላም የተሰፈነባቸው ወይንም በሰላም እንትን ያሉት መቼ ነው? በዶክተር አብይ ባመጣው በዶክተር አብይ ጊዜ ሁለቱም ሀገራቶች ሁለቱም እንደተስማሙ እርስ በርስ ሰው ራሱ ወደዛ ይንቀሳቀስም ነበር ለተወሰነ አመታት ተዘግቶ የነበረውን በዚህ ጊዜ ነበር የተከፈተው እና ምንድነው እንደምናውቀው በቅርቡ ነው ያ የሆነውና ስለዚህ በሁለቱም በአልጀርስ ስምምነት የራሳቸውን ባውንደሪ ከወሰኑ በኋላ ይሄንን አድርገው ነገር ግን በሰላም እንደ ድሮ ህዝብ ለህዝብ ግንኙነቶች ሌላ ነገሮች እንዳይኖሩ ግን በዛ ሳይስማሙ ነበር የተነሱት። although both countries had pledged to accept the decision of the boundary commission the two countries particularly Ethiopia requested further explanation and the decision of the commission was not implemented። ስለዚህ ቢሆንም እንደዛ አገራቶቹ የተቀበሉት በዚህ በባውንደሪ ኮሚሽን በተቋቋመው ድንበር ለማስጠበቅ የተቋቋመው ድርጅት የተቋቋመውም እነዛን ጊዜ የተቋቋመው ኦርጋናይዜሽን ምንድነው? በሁለቱም ሀገራቶች የተወጣጣ ተቀባይነት ያለው ውሳኔ የሚሰጥ ቢሆንም በአብዛኛው በሁለቱም ሀገራቶች በአብዛኛው እንዲሁም በኢትዮጵያ የቀረቡ ሀሳቦች እና በኢትዮጵያ ፍላጎት መሰረት አላደረጉም ይሄ የኢትዮጵያን ሀሳብ አልፈጸሙም ነበር። since the Ethiopia and Eritreans remained the status no peace no war situation for the ever said። ስለዚህ ይሄን ነገር እንደምናስተፍተው ይሄን ቃል ነው ማለት no peace no war ማለት ጦርነት የለም ሰላም የለም። ስለዚህ ይሄ ምንድነው? እንደምታስታውሱት በአፄ ዮሐንስ ጊዜ ኢትዮጵያና ግብጽ በተደጋጋሚ በውጊያ ላይ እንደነበሩ በዋናነት እንደውም ትሪያንጉላር ኬዝ በመሆን
ዮሐንስ አስቸጋሪ የነበረው ምንድነው? ቀጥታ ከግብጽ ጋር አለ ጦርነት ከዛም ከመሃዲስቶች ከዛም ጣሊያውያኖች አሉ እነዛ ነገሮች ሁላ ያስጨንቁት እንደነበረ ወደኋላ ስናይ ያለ ነው። እና በዛን ጊዜ በባትል ኦፍ ጉንዴታ እና በባትል ኦፍ ጉራ በተመሳሳይ 1876 እና 75 ላይ የተደረጉ ጦርነቶች ናቸው። በእነዚህ ጦርነቶች ጊዜ ኢትዮጵያ በተደጋጋሚ በሁለቱም ዙር ላይ ድል ስትነሳ በኢትዮጵያና በግብጽ መካከል ልክ አሁን በኢትዮጵያና በኤርትራ መካከል ኖ ፒስ ኖ ዋር እንደተባለው የተወሰኑ አመታት ላይ በሰላም በጦርነት በሌለበት ዲፕሎማሲያዊ ግንኙነት ለህዝብ ግንኙነት ምንም ነገር የሌለበት ሆኖ እንዳለፈ የሚታወስ ነው። ስለዚህ ሪሌሽን ቢትዊን ዘ ቱ ካንትሪስ ቢጋን ቱ ኢምፕሩቭ አፍተር ዘ ኮሚንግ ቱ ፓወር ኦፍ ኢትዮጵያን ፕራይም ሚኒስትር ዶክተር አብይ አህመድ። ያው ቅድም እንዳልኩት እንደምናውቀው በ2010 ነው 11 ነው መሰለኝ ሁለቱንም ሀገራቶች ኢትዮ ኤርትራ መታረቃቸው በይፋ የተገለጸበት ነበር። ዶክተር አብይ ወደ ስልጣን ሲመጣ የነበረ ነው ማለት ነው። ስለዚህ ለዛሬ የነበረን ቆይታ ይህን ይመስላል። በጣም ስላዳመጣችሁኝ ከልብ አመሰግናለሁ። ቴንኪው